ብሌን ያሰበችውን እቅዷን አሳካች። ሳሚም ትልቅ ጀግንነት ነው የሰራው። ለመናገር ሳሚ አሁን ላይ ያደረገው ነገር በጣም ነው ያስደስተኝ። አቶ በኃይሉ ሊተኩስ በነበረበት ሰዓት አስጥሎት እንግዲህ ነፃ አውጥቷቸዋል። ሁሎችንም ነው የቀጠቀጣቸው። እኔ ያለሁኝ ብሌንን ጫፏን እንዲትነካት አልፈቅድልህም ብሎ እንግዲህ ደም በደም አልቆታል። በቅሶት። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬም እንደተለመደው አደራ ድራማ ነው እዤላችሁ የመጣሁትኝ። ባለፈው ክፍል ላይ እንግዲህ ወይዘሮ ቃል ማለት ነው ከቤት ካልወጣሁ እያለች እየታገለች ብሌንን ራሱ መታ በሩን ካልከፈተች እያለች እንግዲህ ስትፎክር ነበረ። አሁን ግን ድብልቅልቋ ነው የወጣው። ምክንያቱም በጣም ውርደት ራሱ አይገልጸውም። እስከ መጨረሻው ድረስ ነው የተዋረደችው። ባለፈው ክፍል ላይ ወይዘሮ ሰላም ለብሌን ደውላላት አውቀሽ ነው ወይ በሩን የቆለፍሽው? ስለዚህ አሁን ቶሎ መተሽ በሩን እንድትከፍችልን ብላ ነበር ያቋረጥ ነው። ከዛ ክፍል ጀምረን አብረን የምንቆይ ይሆናል። የቃል ስንሄድ እንግዲህ ቃልም በሩን አሁን ላይም ለመክፈት እየታገለች ነው። ምንድነው ጠበቃው ለምንድነው እንደዚህ የምታይ የቀለድክብኝ ነው ወይ በምትለው ሰዓት ጠበቃውም ደንግጦ አረ እንደዛ አይደለም፣ እኔ እንደዛ እንድታስቢ አድርጌሽ ከሆነ በጣም ይቅርታ፣ የተሰማኝን ነገር ነው የተናገርኩት። በሩ በራሱ ቁልፍ ካልሆነ በሌላ በምንም ነገር ሊከፈት አይችልም። ስለዚህ ያለን አማራጭ የሚሆነው መጠበቅ ነው። ወይዘሮ ሰላምም አዎ እውነቱን ነው፣ ነይ አሁን አርፈሽ ተቀመጪ። ቃልም እንግዲህ ግን እኮ እናቴ በምትላት ሰዓት ወይዘሮ ሰላም በጣም ተናግር ያለው መተሽ ነይ ቁጭ በይ። እዚህ ቤት እኮ አንቺ ብቻ አይደለሽም የተቆለፈብሽ። ምንድነው ስርዓት የሌለሽ? ለምን ስርዓት አትይዥም? አንቺም ብትሆኚ የትም አትሄጂም። የትም የምትሄጂበት ጉዳይም ሆነ የምትሄጂበት ነገር የለም። ስለዚህ አርፈሽ ነይና ቁጭ በይ። በቃ ሰለሞንም ከሆነ ምንም ችግር የለውም ብሏል። ምንድነው እንደዚህ የሚያደርግሽ? ምንድነው እኔ ማላውቀው ነገር አለ ወይ? አላስፈላጊ ነገር ማረጉን ተይና ነይ መተሽ ቁጭ በይ። እንግዲህ ምንም አማራጭ የላትም። ምክንያቱም እገልሻለሁ እያለሽ ከመፈከር ውጪ ምንም ያመጣችው ወይንም የቀየረችው ነገር የለም ብሌን ተናግራለች። ከዛ ቤት ልትወጪ አትችልም። ስለዚህ አርፈሽ ተቀመጭ ብላ ነበር። አሁንም ቢሆን ቃል ቤትም ብለሽ ወይ ደግሞ እንደ ወፎች በመስኮት ሾለክ ብለሽ ካልወጣሽ በስተቀር በሩ መቼም ሊከፈት አይችልም። ምክንያቱም ወይዘሮ አልማዝ ካልመጣች። ዳግምና ብሌን ስንሄድ እንግዲህ ሰፈሩ በዚህ ይመስለኛል፣ በዚህ እንሄድ ዳግም ብለው እንግዲህ እየሄዱ ባለበት ሰዓት ላይ ሳሚን አይተውታል። ዳግምም ያ ሳሚ አይደለም ወይ ከሩቅ የሚታየው በሚላት ሰዓት ብሌንም አዎ ሳሚ ነው። ሳሚ ብሌን ስልክ ስደውልለት አላነሳላት ስላለ ሰፈሩ ሄዳ ነበረ። ያው በመንገዳቸው ሲመጣ ድንገት ስለተገናኙ እሱ ግን ሳያናግራት ለማለፍ ሞክሮ ነበረ። ግን ብሌን ፊት ለፊት ነው የተጋፈጠችው። ምክንያቱም ጥያቄ መጠየቅ ስለምትፈልግና አልማዝ ያለችበት ቦታ እንዲወስዳ ስለምትፈልግ። ወደ ቃል ስንሄድ እንግዲህ ቃል እንደብድ ነው እያደረጋት ያለው። ምክንያቱም ከእናቷ ጋርና ከጠበቃው ጋር ቁጭ ባለችበት ሰዓት እንግዲህ ልክ የሆነ ነገር አይቶ እንደደነገጠ ሰው እንግዲህ ሮጣ ነው እየተነሳችውና ወደ ክፍሏ እየሮጠችው። ወይዘሮ ሰላምም ቃል ምን ሆነች ነው ብትላት ራሱ ልሰማት አልቻለችም። ምክንያቱም ያሰበችው ተንኮሏ ሊሳካላት ስላልቻለ ያንን መልሳ ደግሞ ተንኮሏን ተብትባ ያንን ለመሸፈን ስለምትፈልግ ያንን ደግሞ ማድረግ አልቻለችም። በዛ ውስጥ ሆና እንግዲህ በፍርሃት ተውጣለች። ምንም የምታደርገውንም ሆነ የምትናገረውን ነገር አታውቅም። እንደብድ ነው እያደረጋት ያለው። ቃልም እየሮጠች ሄዳ እንግዲህ ይሄ ምንድን ነው የሚባለው ብሎን ራሱ አይደለም የሆነ ማጥበቂያ እንትን መስፈሪያ፣ የበር መስፈሪያ እንግዲህ እየተደናበረች ሄዳ የበሩን መገንጠያ አምታ ልትከፍተው በነበረበት ሰዓት እንግዲህ ጠበቃውም እውነቴ ነው የምልሽ ወይዘሮ ሰላም እንደዚህ ግልፍተኛ የሆነች ልጅ ትኖርሻለች ብዬ አስቤ አላቅም ነበረ። ወይዘሮ ሰላምም ተናዳ አንቺ ልጅ ግን ምንድነው የምትፈልጊው? ወይስ ምን ማድረግ ነው ያሰብሽው? በሩን ምንድነው የምታደርጊው? ብሌን ትምጣና ተክፈተው አልኩሽ አይደለም ወይ? ለምንድነው የማሳበሽ? በሩን ልገነጥይ ነው ወይ በሩን ልሰብሪው ነው ወይ የምትፈልጊው? በምትላት ሰዓት እንግዲህ ቃልም እና ታዲያ ተዘግቶብን ልንውል ነው ወይ በምትላት ሰዓት ወይዘሮ ሰላምን ብሌን ትመጣለች። በሩን ትከፍትልናለች አልኩሽ አይደለም ወይ? ምንድነው እንደዚህ የሚያደርግሽ? በምትላት ሰዓት እንግዲህ በሩን ራሱ እኮ ልሰብሪው ነው በምትላት ሰዓት ቃልም ይሰበራ ከሱ አይበልጥም ብላለች። ምክንያቱም ከውርሱ አይበልጥም። በሩ ቢሰበር እዳዋ አይደለም ማለት ነው። በትንሽዬ ብር ማሰራ ስለምትችል
ቆይ ከምኑ ነው የማይበልጠው? ቃል ለምንድነው እዚህ ክፍል ውስጥ እዚህ ቤት ውስጥ በመቆለፉ እንደዚህ የከነከነሽ? ምንድነው የሆንሽውን ነገር? ቤት ውስጥ እኮ አንቺ ብቻ አይደለሽም የተቆለፈብሽ፣ እኔም ጠበቃውም እኮ አብረን ነው የተቆለፈብን። ስለዚህ ምን አይነት ጥያቄ ነው የምትጠይቅኝ? ማን ነው በር ተቆልፎበት ቤት ውስጥ ተዘግቶበት እንዲውል የሚፈልግ? ስለዚህ እኔ ደግሞ ውጪ መውጣት ፈልጋለሁኝ። ቤት ውስጥ ተቆልፎብኝ መቀመጥ አልፈልግም። ለዛ ነው በሩን መክፈት የፈለግኩ። ጠበቃው ራሱ እኮ ስራ የሚሄድ ሰው ነው፣ የመንግስት ሰራተኛ ነው። ኃላፊነት ለምንድን ነው የማይሰማን? በሚላት ሰዓት ወይዘሮ ቀር አታስቢ፣ ምንም ችግር የለውም መጠበቅ እችላለሁኝ። እንግዲህ ይሄ ሰውዬ ደግሞ ምን ያሽለጠልጠዋል? ቅድም ካልሄድኩ ሲል አልነበረም ወይ በምትል ሰዓት እንግዲህ ወይዘሮ ሰላምም ነገረች። ስለዚህ ነይና መተሽ አርፈሽ ተቀመጭ። ግን ብሌን በስልክ አይሳካልሽም ያለችሽ ምንድነው? ምን እያሰባችሁ ነው? ምን እየጠነሰሳችሁ ነው? ምን አውቃለሁ በምትላ ሰዓት እኔም እኮ ምንም ስለማላውቅ ነው የጠየኩሽ። ሁኔታሽ ግን የሆነ ነገር የምታውቂ ነው የምትመስይ፣ ራስሽ እየተጨነቅሽ ነው የሚመስለው በምትላ ሰዓት ቃል ውይ እናቴ ደግሞ ሁሌ እኔን መጠርጠርና እኔን ማስጨነቅ ትወጃለሽ? ከሰዓታት በፊት ምን እያልሽ ነበረ? አንዴ እንደ እናት አንዴ ደግሞ እንደ እንጀራ እናት ክፉ እኮ እየሆንሽብኝ ነው እናቴ እኮ ነኝ ልጅሽ። ያቺ ገረድ እንደ ልጅሽ የምታያት ልጅ ደግሞ ይኸው በሩን ቆልፋብን ነው የሄደች። ፋን ሞልታ ራሱ እኮ አልመጣም ነው ያለችሽ። እሷን ግን እንደኔ እኮ አትናገሪያት። መጀመሪያ ሀብት ከማውረስሽ በፊት እንደ እናት እንደ ልጅ ካጠገቤ ሆነሽ እውነቴን ተረጅኝ። ለመናገር ቃል እንደዚህ ስትል የእውነተኛ ልጇ ሆና ግን ደግሞ ንብረቱን አልፈልግም የምትል አትመስልም ማለት ነው። እቺ ስግብግብ ሁላ የበኃይሉ ቁራጭ። ምክንያቱም እንዴት ነው ግን እሷና አቶ በኃይሉ ሲጀምር ከመጀመሪያ ሁለቱም ራስ ወዳድና የሰው ንብረት ላይ ሙጥኝ ያሉ የሆኑ የወገብ ቅማል የሆኑ ሰዎች ናቸው። ሁለቱም አንድ አይነት ማለት ነው። የራሳቸው ላልሆነ ነገር ሰውን እስከ መግደል ድረስ የሚታገሉ እንግዲህ ክፍሏ እየሮጠች ሄዳ ለአቶ በኃይሉ ደውላለት ትልቅ ነገር ተፈጥሯል። ስለዚህ አቶ በኃይሉ ስማኝ በምትለው ሰዓት እንግዲህ በኃይሉም ባለፈው ያደረግሽኝን ነገር ልረሳልሽ አልችልም ቃል፣ ስለዚህ አሁን ምንም ብለሽ አትናገሪ። ብሌንን ደግሞ ለራስሽ ፍላጎት እኔ እንድጎዳት እያደረግሽ ነው ያለሽው በሚላት ሰዓት እንግዲህ ቃልም ትልቅ ነገር ነው የተፈጠረ ይሄውልህ በኃይሉ በምትለው ሰዓት ወይዘሮ ሰላምም እሷን ይቅርታ ልትላት በመጣች ሰዓት እንግዲህ በኃይሉ ነው ወይ ያልሽው ስትላት ስልኩን በድንጋጤ ነው የዘጋችው። አቶ በኃይሉም የሰላምን ድምጽ ነው ወይ የሰማሁት ብሎ እንግዲህ ስልኩን ዘግቶታል። ወደ ዳግምና ሳሚ ብሌን ለምንድን ነው የመጣሽው? የሰርግ ወረቀት ልሰጭኝ ነው ወይ በሚላት ሰዓት ሳሚ ታስፈልግኛለህ፣ ፈልጌ ነው ያንተን እርዳታ ፈልጌ ነው የመጣው። ስለዚህ የምነግርህን ዝም ብለህ ስማ። ማዝ በህይወት አለች ወይ? እንዴት ተረፈች? የት ነው ያለችው? ምንም የማውቀው ነገር የለም። በህይወት ራሱ ብትኖር በኃይሉ ነው እንጂ የሚያውቀው እኔ ምንም የማውቀው ነገር የለም በሚላት ሰዓት ብሌንም እባክህ ሳሚ አንተ ሁሉን ነገር ታውቃለህ፣ በደንብ አስበው እትዬ ችግር ውስጥ ነው ያለችው፣ ልናድናት ይገባል። እሱን ደግሞ ማድረግ የምትችለው አንተ ራስህ ነህ። ነገርኩሽ እኮ ምንም የማውቀው ነገር የለም። ካለ ጥቅምሽ ነው የመጣሽው። እንደዛ አዝኝና ተናድጄ ሲሄድ ራሱ ምን ሆንክ እኮ ብለሽ አልደወልሽልኝም። ስትፈልጊ የምትጠቀሚብኝ ሳትፈልጊኝ ደግሞ የምታባረርኝ አሻንጉሊትሽ አይደለሁም። ምን በመሀል ገብቶ ሊያናግረው በሞከረ ሰዓት እንግዲህ ሳሚም ካንተ ጋር ምንም የምነጋገረው ነገር የለም በሚለው ሰዓት እንግዲህ እስኪ አንድ እንኳ አንተ ብሌንን እወዳታለሁ ትል የለም ወይ? ስለዚህ አንድ እንኳ ጥሩ ነገር እንደ ወንድማማቾች ሆነን እንስራ እባክህ ሳሚ ጥሩ ሰው ሆኛለሁ ብለኸኝ አልነበረም ወይ? ያንን ጥሩነትህን ደግሞ አሁን እፈልገዋለሁ። አሁን አሳይ። ጥሩነቴን ለመወዳት ልጅ ብዬ ሆኜ ነበረ። ይሄ ጥሩነቴ ደግሞ እኔን እየጎዳኝ ስለሆነ ለሷ አይገባትም። ትምክምም አንተ ሳሚ አንተ መልካም ሰው ነህ። ልብህ በጣም ጥሩ ነው። ለዛ ደግሞ እኔ ነኝ ምስክሩ። እጇን ለፖሊስ ልሰጥ ነው። ሰላም ደግሞ ሙሉ ንብረቷን ለቃል ልታስተላልፍላት ነው። ስለዚህ ቶሎ ይሄንን ከማድረጓ በፊት አልማዝን ይዘናት መሄድ አለብን። ሚም ደንግጦ ምን ብሏል? ምክንያቱም አንተ ራሱ ይሄ እንዲሆን አትፈልግም። ስለዚህ አልማዝ የት እንዳለች ስለምታውቅ የት እንዳለች ቦታዋ ውሰድንና ሳይረፍድ ይዘናት እንሂድ። ወይዘሮ ሰላም እጇን ለፖሊስ አትሰጥ። እንግዲህ ብሌንና ዳግም ሊሄዱ በነበረበት ሰዓት በጣም አዝኖና ምክንያቱም ቃል ንብረቱን እንድትወስድ አይፈልግም። ከዚህ በፊት ለብሌን ወይዘሮ ሰላም እናትሽ ነች ብሎ ነግሯት ነበረ። ቃል ግን ድጋሚ ሌላ ተንኮል ምክንያቱም በዲኤንኤው ምክንያት ማለት ነው የዛ ጊዜ ዲኤንኤው ሲመጣ ራሱ ስለሚረጋገጥ ብሎ ለብሌን ነግሯት ብሌን ራሱ ተደስታ ነበር። ምክንያቱም የቃል ውሸትም የአቶ በኃይሉ ውሸትም እንዲያቆም ፈልጎ ተናግሮ ነበረ። ግን ቢሆን ብሌን ስለሆነች የወይዘሮ ሰላም ልጅ ብሌን ንብረቱን እንድትወርስ ስለማይፈልግ ሳሚ ነግሯቸዋል። ምክንያቱም አልማዝ አልሞተችም፣ በህይወት አለች።
ያለችውም እዚሁ አካባቢ ነው። ልጇ ሞቶ አሁን ላይ አዘን ላይ ነው ያለችው። ስለዚህ እንሂድ ብሎ እንግዲህ ይዟቸው ነው የሄደ ማለት ነው። ሳሚ የኔ ጀግና ለመናገር በጣም ጥሩ ነገር ነው ያደረገ። የሆነ ወንዳ ወንድ ይሆንና የሆነ የሚመቸኝ ወንድ ቢኖር ከዚህ ከድራማ ውስጥ ሳሚ ነው። ከሴቶች ደግሞ ቃል ትመቸኛለች ማለት ነው። ምክንያቱም የሆነ ለምታደርገው ነገር ቆራጥ ነች ማለት የሆነ የምታደርጋቸውን ነገር አትፈራምና ሳሚና ያው ቃል ብዙ ተንኮሉ እንዳሉ ሆኖም ግን ትመቸኛለች። ሳሚ ግን ጀንትልማን ትላለች። በጣም ነው የሚመቸኝ ሆነ ለመናገር ጉንፋን ጊዜ ነው መሰለኝ። ድምጼ ደግሞ በጣም ነው እንትን ያለውና ተቀይሯል አይደለ? ሰሞኑ ለምን እንደሆነ አላውቅም፣ ድምጼ ትንሽ እየተቀየረ ነው። ለድምጼ ደግሞ በጣም ይቅርታ። ቃል እንግዲህ ጸጉሯ ራሱ ሲነድ እየታየኝ ነው። ምክንያቱም በጣም ነው እየተንጨረጨረችው። በጣም ጎበዝ ነች ሆነ ለመናገር። አይኗ ራሱ በጣም ነው ወድላት የቃልን ስናገር ደግሞ ማለት ነውና በጣም ትላልቅ ነው አይኑ ትላልቅ ሰው እኔ ለምን እንደሆነ አላውቅም የሆነ የሚስበኝ ሰው ነውና ወዳታለሁ። ይሄን ይመስላል አደራ ድራማ እንግዲህ በጣም አሪፍ። በተለይ ደግሞ ለኛ ለስደተኞች ልጆቻችንን ቤተሰቦቻችን ጋር አድርጋችሁ የምትመጡ ያው ልጅ የለኝም ቢኖረኝ ደስ ይለኝ ነበረ፣ ግን ደግሞ ብዙ ጊዜ ልጆችን አጎት ጋር እናት ጋር እንኳ አሪፍ ነው ምንም ቢሆን አያት ጋር ያሉ ልጆች አይጎዱም። ግን ደግሞ በተለይ አጎት እህት እንደዚህ ዘመድ ጋር አስቀምጠው የሚመጡ ልጆች ለነሱ በጣም ብዙ ትምህርት ነው። ምክንያቱም ብር ሲሉ ልጆቻቸው ምን አይነት አስተዳደግ እንደሚያድጉና ምን አይነት ግፍ እንደሚደርስባቸው የእናትም ስቃይ እናቷም ድርገት ለልጆች ብላ ነው የምትሰቃየው። ግን ደግሞ ከብር በላይ የእናት ፍቅር ያስፈልጋልና ለስደተኞች ብዙ ትምህርት አለው። ለስደተኞች እናቶች ማለት ነው ትንሽ ሰላ አድርገው ቢመለሱላቸው ለልጆቻቸው ልክ እንደ ብሌን እንደዚህ ሰው ቤት ብሌን አሁን ትምህርቷን እየተማረች አይደለም፣ ሰው ቤት ሆና ነው። እርግጥ እግዚአብሔር ይስጣት ያሳደገቻት አሳዳጊ አለች፣ ግን ደግሞ ሰው ቤት ሰራተኛ ነው የሆነችው። እናቷ ደግሞ የገዛ ልጇን የቤት ሰራተኛ አድርጋ እንግዲህ የራሷ ልጅ ያልሆነችውን ደግሞ ለብርና ለጥቅም ብላ መታ እንግዲህ ልጅሽ ነኝ እናቴ ነች እያለች እንግዲህ ንብረቷን ለመውሰድ ነው እንትን እያለችው ያለችውና በጣም ደስ የሚል ድራማ ነው። እንግዲህ በጣም ነው የወደድኩትኝ። ወደ ሳሚና ብሌን ስንሄድ እንግዲህ ሳሚም ይዟቸው ወደ ወይዘሮ አልማዝ ጋር በሄደበት ሰዓት እንግዲህ ብሌንና ዳግም ሲሄዱ ወይዘሮ አልማዝን ሲያገኟት ደንግጣ ወደ ኋላ ሸሽታ ነበር። ከጀርባ ደግሞ ሚም ከጀርባ ሲመጣባት በጣም ነበር የደነገጠችው። ምክንያቱም ወደፊትም ወደ ኋላ ማለት አልቻለችው። ምክንያቱም ከኋላም ከፊትም ተከባለች ልክ እንደ ፖሊስ። እውነት ለመናገር ሳሚዬ የኔ ጀግና ጥሩ ነገር ነው ያደረከው። ወይዘሮ ሰላምን ነፃ ሊያወጧት እንግዲህ ሶስቱም አንድ ላይ ሶስት አላልኩም፣ ሳሚን እንዴት ይረሳለሁ። ዳግም የብሌን ፍቅረኛ ራሱ መሆን የነበረበት ሳሚ ነበር። ምክንያቱም ከብዙ ነገር ነው የሚጠብቃትና በጣም ደስ የሚለው በቃ የማይሸነፍ ጀንትልማን የሆነ ምርጥዬ የሆነ ነው። ግን ደግሞ አቶ በኃይሉ መጥቶባቸዋል። በኃይሉንም ሳሚ እንግዲህ በቅሶ እንግዲህ እዛው ኮብልስቶን ላይ ዘርሮት ነበር የሄደው ማለት ነው። እውነት ለመናገር ወይ ብሌን ወይ ደግሞ አልማዝ ይሞታሉ ብዬ ፈርቼ ነበረ። ግን ደግሞ ሳሚ አትርፏቸዋል ሁሎችንም ማለት በጣም ነው ደስ ያለኝ ማለት ነው። ምክንያቱም በጣም ነበር የፈራሁት ሐኪም ቤት ወይዘሮ ሰላም እውነቱን ሳታውቅ እሷም እስር ቤት ትገባለች ብዬ ፈርቼ ነበረ። ግን ደግሞ የቅላላልኩ የቃልና የአቶ በኃይሉ የመዋረር ቀን ነው ማለት ነው። ምክንያቱም አሸንፈዋል፣ ዳግምና ብሌን ሳሚ አሸንፈዋል ማለት ነው። እንግዲህ ወይዘሮ ሰላምም እውነቱን አሁን ላይ ታውቃለች። ቃልም እንግዲህ ወጣሽ መደበቃሽን የቃል እናት ግን ነበረች፣ ጥሩ ነበረች። ግን አሁን ደግሞ የለችም። ብትመጣ ደግሞ አሪፍ ነበረ፣ ልጇን ይዛት ብትሄድ ማለት ነው። እናትና ልጅ አንድ አይነት። የቃል እናት ራሱ በጣም ኃይለኛ ነችና ትመቻለች። እሷ ራሱ የሆነች ቀለል ያለች ግን ደግሞ ኃይለኛ ሰው ነች እና በጣም አሪፍ ድራማ ነበር። እንግዲህ ለዛሬ እላችሁ የመጣሁትኝ ይሄንን ይመስላል። በቀጣይ ክፍል እስከምንገናኝ ቸር ያገናኝን እያልኩኝ በዚሁ እሰናበታችኋለሁ።